እግዚአብሔር ይስጥልኝ ካሪ ነች ስፖንሰር ያደረገችው የምግብ አቅርቦቱንና በጣም አመሰግናለሁ። በርግጥም ምስክር እንዲሆን ብላ ደግሞ ይኸው እየተገለገለች ነው። እንግዲህ በመሐከላችን ሚሚን በጣም ረድታለች። በጣም ጥሩ አቀናጅታችኋል። እግዚአብሔር ይስጥልኝ። ስለዚህ ሁሉ በጣም ቆንጆ ምሳ ነበር። እኔ በጣም ወድጄዋለሁ። ጥሩ አርጋችሁ ነው የሰራችሁት። ኢሳያስን አመሰግናለሁኝ። በዚህ ባልተመቻቸ ዌዘር ላይ እንግዲህ ተገኝቷል። ቀላል አይደለም ዛሬ። እንደገናም ደግሞ እሱ ያልተመቹ ሌላ ነገሮችም ነበሩት። በጣም አመሰግናለሁ በመገኘትህ። እውነት ለመናገር ከሆነ አሁን እናንተ እዚህ የመጣችሁ ዩኒክነስ እንዳላችሁ ያሳያል። በተለይ አሁን ኢሳያስ ታረቀኝ ወንድሜም እንደዚሁ ከሩቅ ቦታ ነው የመጣው። ብርሃኑ ሌሎቻችሁ እንኳን መቼም አታችመንቱም ራሱ እኔን ከማገዝም አንፃር መምጣታችሁ አይደንቅም። ግን እውነት ለመናገር ከሆነ ይህ በራሱ አንኮመን የሆነ እይታ እንዳላችሁ ያሳያል። ብርሃኑ እየሰማኝ እንደሆነ ገምታለሁኝ። በህይወት አንዱ ትልቁ ፋክተር ኮመን የሆነ ሙቭ ለማድረግ ነው። እንደው አንኮመን ለመሆን አንኮመን መሆን ማለት አይደለም። በአንጻሩ ግን በነፍሳችሁ ላይ በውስጠኛው ህይወታችሁ ላይ በእውቀት ለመስራት ያላችሁን ዝግጁነት ያሳያል። ይሄ ደግሞ የመጀመሪያው ስቴፕ ነው። ሰዎች ቅድም እንዳልኩት በዚህ ጊዜ በተለይ ቆም የሚሉበትና ራሳቸውን የሚያግዙበት የውስጣቸው የሆነውን ነገር ለማውጣት የሚያስችላቸው መነቃቃት አግኝተው ወይ ያ ጋይዳንስ በሉት ኤምፓወሪንግ በሉት ያንን ተቀብለው ወደ ራሳቸው ነገር የመሄዳቸው ጉዳይ ነው ችግር የሚሆነው በዚህ ዘመን በተለይ በጣም ሩቲኒው አደገኛ ስለሆነ ማለት ነውና ኮመንሊ በጋራ በሚሆነው እይታና አደራረግ ውስጥ ገብቶ የጋራ ህይወት መኖር የራስ ህይወት አይደለም፣ ኦሪጂናል ህይወት አይደለም፣ ዩኒክ ህይወት አይደለም። እርግጠኛ ነኝ ሁላችሁም ዩኒክ ነን ብላችሁ አታስቡ። እንደዛ እግዚአብሔር እንደዛ እንደሰራን እንደ መልካችን እንደ ቁመታችን እንደ አስተዳደጋችን የራሳችን የሆነ ማንነት አለ ልናገኘውና ልንገልጠው ስንገናኘውና ደግሞ ስንኖረው ለኛ እርካታና ደስታን ሰጥቶን ለሌሎች የሚተርፍና በቀላሉ የሌሎችን ህይወት ኢምፓክት የሚያደርግ ነገር ይወጣዋል ማለት ኮመን በሆነው ነገር ግን ወንድሜ የሚሰጠውን ነገር እኔም ከሰጠውኝ ከወንድሜ ስለሚያገኘው የኔ ላያስፈልገውም ይችላል ማለት ነው አይደል? ግን ዩኒክ የሆነውን ግን ኦሪጂናል የሆነውን ከኔ ወጣውን የኔ ሐሳብ የኔ አሻራ ያለበትን ነገር ግን ባቀርብለት ያ ነገር ምን ያደርገዋል? ይረዳዋል፣ ያግዘዋል። የሌለው ነገር ነው በእርግጠኝነት ከኔ የሚያገኘው ነገር ነውና አንኮመን አይዲያ እንዳላችሁ ያሳያል ማለት ነው። ሶስታችሁና ኢንካሬጅ ለማድረግ ነው። በእውነት የህይወት ኦፖርቹኒቲ መጠቀም አንዳንድ ጊዜ ይገርማችኋል። አታውቁትም በህይወት የቱ ጋር በቃ ተርን እንደሚያደርግ ህይወት በቃ አንድ ነገር በርቶላችሁ ቅድም ስላችሁ ነበር። እኔ ኢትዮጵያ ውስጥ ሆኜ በዶክተር ማይልስ ሞኖ በዛ ጊዜ ነው እንግዲህ ዛሬ አሁን ብዙ ተሰምቷል፣ ብዙ ተነቧል። እሱ መጽሐፍ ብዙ ቪዲዮዎች ብዙ ሲዲዎች ግን የዛሬ 19 18 ዓመት በቃ በጣም ህይወቴን የቀየሩ ምልከታዎች በመንፈሳዊም በሉት በህይወት ውጤታማነት በአላማ የመኖርን ነገር በቃ እግዚአብሔር በየዘመኑ ካቀበለኝ ወይም ደግሞ ኮንሴፕቶችን መርሆችን የህይወትን አካሄድ ለራሴ ካቀበሉኝ ሰዎች አንዱ ነው። ስለዚህ እንደዚህ አንዳንድ ጊዜ ድንገት በሚመስሉ ውሳኔዎች ውስጥ አንድ ቁልፍ ነገር ልንቀበል እንችላለን ማለት ለዛ በጣም ይረዳን ኤክስፔክቴሽናችን ነው። በርግጥ የተዘጋጀ ለመቀበል ለማወቅና ለመያዝ ዲስፖዚሽኑ ሲኖረን ያ ኮንዲሽን ነው። በተለይ ወደ ዋናው ሐሳቤ ልግባና መቼም ለኢሳያስ በመሃል ባለ ነገር ውስጥ ነው የሚገባው። ብዙ ያየን ነበር፣ ቪዥናችንን አይተናል። ቪዥናችን ጋር ለመድረስ የሚያስችልና እንደ ስቴፒንግ ስቶን ደግሞ ሆኖ የሚረዳን በመሃል ደግሞ ኢንካሬጅም የሚያደርገንና በሰክሰስ ሙቭ እንድንሻገር የሚያግዘን ጎሎች ናቸው ብለናል። ጎሎቻችን ዲፋይንድ መሆን እንዳለባቸው ክሊር መሆን እንዳለባቸው ራሳችን ክሊር ባልሆንበት ሁኔታ ላይ ልንደርስበት የምንፈልገውን ነገር እያየነው እንሄዳለን ብሎ መጠበቅ ያስቸግራል አይደለም? ስለዚህ በጣም ክሊር ሆኖ መቀመጥ አለበት። አንደኛ በፕሬዘንት ቴንስ መጠቀም አለበት። በዛሬ ጊዜ በፖዚቲቭ አቲቲዩድ በፖዚቲቭ ቴንስ
ራሳችን አሁን ዛሬ ላይ ሆነን እኔ እንዲህ ነው የማደርገው፣ እኔ እዚህ ቦታ አደርሳለሁ፣ እኔ ይሄን አደርጋለሁ፣ መቼ በዚህ ቀን መለኪያ ማለት ነው። ወይም ደግሞ በዚህ ቀን እዚህ ቦታ አደርሳለሁ፣ በዚህ ጊዜ ይሄን አደርጋለሁ ብለን ክሊር የሆነ ነገር እናስቀምጣለን ማለት ነው። ከቅድሙ የቀጠለ ሐሳብ ነው። ስማርት ጎል ይሉታል። ይሄንን አክሮኒመስ እንትን ያለው አቀማመጡ ኤስኤምኤ አርቲን ወደ ታች አስቀምጠው በቀላሉ ለመያዝ እንዲያስችል ነው። ጎሎቻችን ስፔሲፊክ መሆን አለባቸው። በጣም ቫስት ሆኖ ልቅ ሆኖ ለኛ ሚኒንጉን ሉዝ ያደረገ ነገር አቅም ሊሰጠን አይችልም። በጣም ግልጥ መሆን አለበት። በ2018 ይሄንን ኮርስ ተምሬ እጨርሳለሁ፣ በ2018 ይሄንን ስራ እጀምራለሁ፣ በ2018 እዚህ ሀገር እሄዳለሁ፣ ይሄንን አደርጋለሁ፣ ይሄንን እሰራለሁ ብለን ዲፋይን አድርገን ቀን የምናስቀምጥበት እና ዓለማችን ክሊል የምናደርግበት መለኪያ ነው። ይሄ ስፔሲፊክ ነገሩን ማለት ነው። ቪዥኑን በተመለከተ ሜዠረብል የምንለካበት በተለይ ከታይም ጋር የሚያዙ መሆን አለባቸው። መቼ እንደምናደርገው ወይም ደግሞ ከዛም በኋላ ደግሞ እየቆራረጥን የምንሰራቸው ነገሮች ካሉ ወደዛ የሚያደርሱን አክሽን ፕላን ስናወጣ ሜዠረብል የሚለው ይገባል ማለት ነው። አቺቨብል መሆን አለበት። አንዳንድ ጊዜ ራሳችንን መለጠጣችን ጥሩ ቢሆንም ግን ልክ አሁን ስፕሊት መስራት ብሞክር አሁን ስፕሊት ነው አይደለም እንዴ? በተወሰነ ደረጃ ከፍቻለሁ አይደለም? ይሄንን ማድረግ የማይችሉ ሰዎች አሉ። ከዚህም ላሰፋው ይችላሉ። ግን ኮምፕሊትሊ ደግሞ ራሳቸውን መሬት አስቀምጠው እግሮቻቸውን ግራና ቀኝ አድርገው ደግሞ ስፕሊት መስራት የሚችሉ ደግሞ ሰዎች አሉ። እኛም በእድሜያችን ሞክረን ሊሆን ይችላል ልጅ ሆነ። ግን ሪያሊስቲክ የሆነ ነገር መስራት አለብን ማለት ነው። ከኛ ማንነት ጋራ ካለን ሪሶርስ ጋራ ካለን ታይም ጋራ እንደገናም ደግሞ በውስጣችን ከተቀመጠው ውስጣችንን ኢግናይት ከሚያደርገው በውስጣችን ካለው አቅም ጋራ ከታመቀው ፖቴንሻላችን ጋራ የሚያዝ ነገር መሆን አለበት ማለት ነው። ሬሌቫንት መሆን አለበት። ሬሌቫንት ካልሆነ ብዙ ሜክ ሴንስ ስለማያደርግ አቅም አናገኝበትም ለመፈጸም ማለት ነው። ታይም ባውንድ ያው ከሜዠራቢሊቲው ጋር የሚያዝ ነገር ነው። ስፔሲፊክ የሚለውን ስናይ ቶሎ እናያቸዋለን። ቢ ክሊር አባውት ዋት ዩ አር ትራይንግ ቱ አቺቭ ክላሪቲ ነው ይሄ። ዲስ ዊል ኢንሹር ግሬተር ፎከስ ኦን ኢንክሪዝ ኤንድ ኢንክሪዝ ዘ ላይክሊሁድ ኦፍ ሰክሰስ። ለራሳችን ግልጥ የሆነ ስንጽፈው በተለይ ቅድም የመጽሐፍ ጉዳይ ያልነውን ነገር እዚህ ላይ ልናመጣው እንችላለን። ክሊር በሆነ መልኩ ስናስቀምጠው በደንብ ልንይዘው በውስጠኛው at the back of our mind ሁል ጊዜ ተቀምጦ የራሳችን ሆኖ ልንሄድበት የሚያስችለን ነገር ክሊር የሆነ ነገር ስናስቀምጥ ነው ብለናል። በአንጻሩ እነዚህ ነገሮች የሚያድጉ ነገሮች ናቸው። ቅድም እንዳልነው የጻፍነው ነገር ሲሆን አውጥተን በምንመለከትበት ጊዜ ድል እናገኛለን ለማስተካከል። ሜዠረብል መሆን አለበት። በተለይ በኳንቲፋይ መደረግ የሚችል ኳሊታቲቭ በሆነ መልኩ መለካት የሚችል ነገር ከሆነ ልንለካው የተገባ የት ጋር ነበርን? ቅድም እንዳልነው ወዴት እንሄዳለን? በመሃል ስላሉት የኮሚትመንት ጉዳዮች ቅድም አይተናል። achievable to motivate you the goal must be achievable but stretching። አንዳንድ ጊዜ እንዳልኳችሁ achievable ያልሆኑ ነገር አስቀምጠን ድሪም ሊሆን ይችላል እና ዝም ብሎ ኮሚትድ ሆነን ልንሰራው በማንችልበትና ሪያሊስቲክ ባልሆነ መልኩ ዝም ብለን ያስቀመጥነው ከሆነ ትንሽ ያስቸግራል። በጣም ሩቅ ሊሆንም ይችላል ያ ጎል ማለት ነው። ጊዜው ላይሆን ይችላል ማለት ነው። ስለዚህ ታይማችንን ማየት አለብን። ብርሃኑ ይታያል ግን relevant your goal must be relevant to you. You are more motivated to achieve a goal on your own ይላል። ከራሳችን ፐርሰናል ከሆነው ነገራችን ጋር ፕሮባብሊ ከቤተሰብ ጋር ቤተሰብ ካለን ዋጋ ከምንሰጠው ቅድም ሞቲቬተርስ ብለን ስንላቸው የነበሩት እነዛ ወሳኝ የሆኑት በህይወታችን ውስጥ ቫልዩ ሊሆን ይችላል አይደለም እንዴ? የኛ ሴኩሪቲ ሊሆን ይችላል፣ የኛ ኦቶኖሚ ሊሆን ይችላል፣ በራሳችን ነጻነት፣ በራሳችን ፍላጎት፣ በራሳችን አቅም ለራሳችን የሚሆነውን ነገር ወይም በእኛ ዙሪያ ላለው ህይወታችን የሚሆን ነገር ሲሆን ሞቲቬት ስለሚያደርገን በቀላሉ ሬሌቫንት ስለሚሆን በህይወታችን
አቺቭ ለማድረግ አቅም እናገኛለን ማለት ነው። ቀደም ሜዠራቢሊቲውን ስንል ያነሳ ነው አንዱ ታይም ባውንድ ማለት ነው። መቼም የተለቀቀ ጎል በጣም አስቸጋሪ ነገር ነው። ታይም ፍሬም በጣም ያስፈልጋል። መቼ እደርሳለሁ መቼ አደርጋለሁ የሚለውን ቅድም እንዳልነው ግን ቪዥኑን ወደ ጎል ስናመጣ ብዙ ጊዜ አክሽን ወይም አክሽን ፕላን ይባላል። እነዚህ እንግዲህ መንገዶች ናቸው። ለምሳሌ እዚህ ጋር ቁጭ ሲልቨር ስፕሪንግ ላይ እኔ ጀርመን ታውን ነው የምኖረው። ጀርመን ታውን ለመሄድ እቅድ ቢኖረኝ ጀርመን ታውን መሄድ የምችልባቸው መንገዶች ከአንድ በላይ ሊሆን ይችላሉ። እነዛ ነገሮች መንደፍ አለብኝ ማለት ነው አይደል? ቀጥታ በ270 ሊሄድ ይችላል፣ በ355 ሊሄድ ይችላል፣ በአክሮድ እነዚህ ማንካስተር ሚል ምናምን የሚባሉ ደግሞ አሉ። በነዛ ሁሉ መሄድ ይቻላል። አካሄዱ ግን የተለያየ ነው። ከጊዜ አንጻር ሊሆን ይችላል ልዩነቱ፣ ከማወጣው ደግሞ እኔን ኮስት ከሚያደርገኝ ነገር አንጻር ሊሆን ይችላል። ግን አክሽን ፕላኔ ላይ ያወጣሁትን ቪዥን በጎሎች ቻንኮቹን ቆራርጬ ሳስቀምጥ በአክሽን ፕላን ይሄንን በዚህ ጊዜ በዚህ መልኩ አደርጋለሁ። አክሽን ፕላናችን ስናወጣ አክሽኑ አለ ድርጊቱ፣ ፕላኑ ደግሞ ከጊዜ ጋር የተያያዘ ነው ማለት ነው። መቼ ነው የሚጀመረው፣ መቼ ነው የሚያልቀው ማለት ነው። ክሊር የሆነ ነገር ስናስቀምጥ ከታይም ጋር የተያያዘ አንደኛ ሪቫይዝ ለማድረግ ለማስተካከል ለማረም ይረዳናል። ሁለተኛ ወደሚቀጥለው ጎል ላይ ደግሞ ራሳችንን ያያይዘናል ማለት ነው። ታይም ቴብል ስናስቀምጥ የማይለካ ነገር ግን ካስቀመጥን አንዳንድ ጊዜ ሳንሰራውም ብዙ ዘመን ሊያልፍ ይችላል ማለት ነው። የሚለካ ነገር ስናስቀምጥና እንዳልኩት በአክሽን ፕላን ስንደግፈው አንደኛ ጎላችንን ያቀለዋል። ምክንያቱም ተቆራርጦ ነው ያለው፣ አንሶ ነው ያለው። ስለዚህ አንድ ትንሽ ነገር ስንሰራ ለሌላው ነገር አቅም እየሰጠን ተደማምሮ መጨረሻ ላይ ጎላችንን እንጨርሰዋለን ማለት ነው። እና ታይም በጣም በጣም ጎል ሴቲንግ ላይ ኢምፖርታንት ነገር ነው ማለት ነው። ስንጽፍ ያለው ቅድም ራእዩን በምንጽፍ ጊዜ ሁልጊዜ አንዱ የማንረሳው ነገር ቢኖር መነሻና መድረሻ ታይማችንን እንዴት ትራንዚት እንደምናደርግ ወደሚቀጥለው ጎል እናያለን ማለት ነው። ይሄ አንዳንድ ሀሳቦች ናቸው። አንዳንድ ጊዜ በርከት አድርጎ ጎሎችን በአንድ ጊዜ ለመስራት መሞከር አንዳንዴ ሊያጨናንቅ ይችላል። አንድ ሁለት ወይም ሶስት ቢበዛ በአንድ ጊዜ ለመስራት አለመጣር እኛን በተረጋጋ መልኩ እንድንሰራው የሚያስችለን አካሄድ ነው። ይሄ እንግዲህ እንደያንዳንዱ ሰው አቅምና ችሎታ የሚወሰን ጉዳይ ይሆናል ማለት ነው። ይሄን ልዝለለው በጥቅሉ ነው። ይሄ እንዳልኳችሁ ቅድም ከእያንዳንዳችን ጋር ይያዛል። ሰክሰስ ምንድን ነው የሚለው ነገር፣ በአንጻሩ ደግሞ እንዴት እንሄደዋለን የሚለው ነገር። በጥቅሉ እንግዲህ ፐርሰናል የሆነ ጎል ሊኖረን ይችላል። አንዳንዴ ፋሚሊ ጎል ሊኖረን ይችላል። አንዳንዴ ኢቭን ሶሻል የሆነ ነገርም ወጣ ያለ ነገር ኃላፊነታችን እንደ ቫልዩ ሲስተማችንና እንደ ሞቲቬተራችን ከራስ ያለፈ ነገርም እንደ ዓላማ ይዘን ልንወጣ እንችላለን ማለት ነው። ስለዚህ ለእያንዳንዱ ዓላማችን በዚህ መልኩ ወደ ታች ልናወርደው እንችላለን ማለት ነው። እስከ ቀን ድረስ ስናመጣው ጠዋት ተነስተን ዛሬ በህይወት ዓላማዬ ላይ ምን ልሰራ ይገባኛል ብለን ራሳችንን ልንጠይቅ እንችላለን። ወይም በቀኑ መጨረሻ በእቅዴ መሰረት ዛሬ የት ጋር ልኖር ይገባኝ ነበር፣ ምን አደረኩኝ ብለን ራሳችንን እንድንለካ እንገደዳለን ማለት ነው። ይህንን በጠየቅን ቁጥር ቅድም እንዳልኩት ሰብኮንሽሳችን ሁል ጊዜ በዚህ ውስጥ ነገር እየታተመ ስለሚሄድና የራሳችን የህይወት ስርዓት አድርጎ ስለሚቆጥር በጣም ይገርማችኋል። ራሳችሁን ሳታስቡት እንኳ በዓላማችሁ ላይ እየሄዳችሁ ታገኙታላችሁ ማለት ነው። ምክንያቱም ያንን ነገር ደጋግማችሁ ራሳችሁን የፈተሻችሁ ስለምትሄዱ ከዚህ የተነሳ ጥቂት በጥቂት ወደ ግባችሁ እየተጠጋችሁ ታገኙታላችሁ ማለት ነው። ግን ኮንሽስሊ ደግሞ እየተቀመጣችሁ ራሳችሁን ቻሌንጅ እያደረጋችሁ ወረቀቶቻችሁን አውጥታችሁ በእቅዳችሁ መሰረት ዛሬ ምን ያህል እንደሄዳችሁ ወይም በሳምንት ሊሆን ይችላል፣ በወርም ሊሆን ይችላል፣ እንደ ግቡ ማለት ነው የምትፈትሹበት አካሄድ ሲኖር በጣም ይገርማችኋል። ብዙ ነው የምትጠጉት። ህይወት በተለይ የመጠጋት ጉዳይ ነው። በአንድ ጊዜ እንዳለ ለመድረስ ሊያስቸግር ይችላል። ግን ቻይኖች እንደሚሉት ማለት ነው 1 ኪሎ ሜትር ሩጫ በአንድ እርምጃ ይጀመራል እንደሚባለው ማለት ነው። አንድ ነገር ስትጠጉ 1 ኢንች ወደዛ ምን አድርጋችኋል ማለት ነው፣ ተጠግታችኋል ማለት። ግን ሪቫይዝ ካላደረጋችሁ፣ ካልፈተሻችሁት፣ ካለካችሁት፣ ቆም ብላችሁ ጊዜ ካልወሰዳችሁ
የሳምንቱ እቅዳችሁ ሊያልፍ ይችላል፣ የወሩም ሊያልፍ ይችላል። ከዛ በኋላ ወደ ሌላ ሀቢት ውስጥ መግባት ይጀመራል ማለት። ሌላ ደግሞ ጥሩ ያልሆነ ሂፕኖቲክ ሪትም ውስጣችን ሳንረዳው ደጋግመን የምንሰራው የስንፍና ወይም ፕሮክራስቲኔት የማድረግ ይሄ ነገ ሰራዋለሁ፣ የሚቀጥለው ሳምንት ሰራዋለሁ፣ የዛሬ ወር ሰራዋለሁ፣ ከዛ በኋላ ጨርሶውንም የመርሳት አዝማሚያ ማለት ነው። አንዳንድ ነገር ለነገ ስታሳድሩ ማለት ነው። በሌላ ልማድ ውስጥ ራሳችሁን ታስገባላችሁ ማለት ነው። ስለዚህ በጊዜ የተገደበ ዓላማ ይዛችሁ ግን ራሳችሁን እየለካችሁ እንደገናም ደግሞ አቅም የምታገኙበትን ደግሞ ስልት እየነደፋችሁ ምናልባት ሌላ ኢንፑት የሚያስፈልግ ከሆነ ኢንፎርሜሽን ሊሆን ይችላል፣ እገዛ ሊሆን ይችላል፣ ሪሶርስ ሊሆን ይችላል። ያንን በትክክል አይታችሁ እርምጃ ስትወስዱ ስቲል እየተጠጋችሁ ነው ማለት ነው። ስለዚህ በእንደዚህ ያለ መልኩ በትኖ ማየት ይረዳል ማለት ነው። ይሄንንም ልለፈው ከጊዜ አንጻር ወደ ሌላ ሐሳብ ስለምንገባ goal achievement is not a theoretical process that you can learn from a book ይላል። ማለት አቺቭ ማድረጉን ማለት ነው። ስለ ሰክሰስ አሁን እንደተማርነው ስለ ዓላማ በዓላማ ስለ መስራት መማር ጥሩ አይደለም ማለት ነው። ባይ ዘ ዌይ እውነት ለመናገር ከሆነ ብዙ መጽሐፍ ልናነብ እንችላለን፣ ብዙ ትምህርትም ልንሰማ እንችላለን። በህይወት ለውጥ የሚያመጣው ግን ብዙ መጽሐፍ ማንበባችን ወይ መጽሐፍ በራሱ ማንበባችን ሳይሆን ህይወታችን የሚለውጠው ባነበብነው መጽሐፍ ወይ በተማርነው ትምህርት ማሰብ መቻላችን። ቅድም ያልነው የቲንኪንግ ፕሮሰስ ብቻ ነው ህይወታችን ላይ ኢምፓክት የሚያመጣው ማለት ነው። አንድ ነገር አንብበን የምትቀጥሏን ስቴፕ ካልሄድን ብዙ መጽሐፍ አንብቤያለሁ ሊል ይችላል አንድ ሰው። ህይወቱን ግን የሚለውጠው ነገር ያንን ነገር አንቦ ሜዲቴት በማድረግ ሊሆን ይችላል። ከዛ ያገኘውን ኮንሴፕት ተንተርሶ በማሰብ ከራሱ ጋር ያዋሃደ በዛ የተለወሰ በዛ የተዋዛ ያንን ቅኝት ያዘ ሊሆን ይችላል። የራሱን ነገር ካላገኘ በስተቀር ያነበበው ነገር እሱ ላይ ምን አላደረገም፣ ምንም ኢምፓክት የለው። በእውነት ነው የምላችሁ። መጽሐፍ ማንበብ ምንም ነገር ይሄን እንደው በሃይማኖት ሂዱ በሳይንሱም ሂዱ የቲንኪንግ ፕሮሰስ ከሌለ በስተቀር ለውጥ የለም ማለት መጠቀም የለም ማለት ነው። ስለዚህ ኢምፖርታንት ነገር ነው። በመናነበው ነገር አይደለም አቺቭመንታችን የሚወሰነው ራሳችን በዛ ነገር ላይ ተንተርሰን በማሰባችንና አስበን ያንን ስዕል ይዘን ስዕላችንን ተከትለን አክሽን በመግለጥ ወይም ደግሞ እምነታችንን ወደ ስራ ደረጃ በማምጣት የሚተረጎም ነገር ሲሆን ያን ጊዜ ነገር ወደ ህይወታችን ይመጣል። ወይም ደግሞ ጎል ገባ ብለን እንደምንለው እዚህ ጋር ማለት ነው። ያ ሰክሰስፉል ያሰኘናል ማለት ነው። ስለዚህ ሪኳየር ያደርጋል አክሽን ማለት ነው። ከማሰብ ከኮሚትመንት ከዛም ደግሞ በተግባር ከመንቀሳቀስ ጋር የተያያዘ ነው። ይሄን በዚህ ልጨርስና ምናልባት እናንተን ጊዜ አልወስድም እዚህ ስሩት ብዬ ግን ወረቀቱን አንዴ አብሬያችሁ ባየው ደስ ይለኛል። ሶስተኛውን እንትን ነው ሶስተኛውን የወርክሾፓችንን ወርክአውት ኢሳያስ ያዘውን ማለት ነው ወይም ሰለሞን ያዘውን። ሌሎቹን በግል ቤታችሁ ተሰሯቸዋላችሁ፣ ያልሰራችኋቸው ያልጨረሳችሁ ቅድም ስንሰራቸው የነበሩትን ግን እዚህ ላይ የሚረዳ ሐሳብ ነው። አንዳንድ ነገርን ለመስራት በተለይ ደግሞ ሰፋ ባለ መልኩ ራዕዮችን ለማስቀመጥ በህይወት ምን ፈልገውን ነገር እዚህ ላይ በጣም የሚረዳን አንዱ ኢማጂኔሽናችን መጠቀም ነው። ቅድም ስጠይቃቸው የነበረው ወይም ቅድም ስናነሳ የነበረው እያንዳንዳችን ኦሪጂናል የሆነ ነገር አለን ወይም የራሳችን የሆነ ዩኒክ ማንነት አለን። ስለዚህ እንደዛ ከሆነ ህይወት ደግሞ የራሳችን መድረሻ አለን ብለን እናስባለን ብለናል አይደለም እንዴ?
በዚህ ምናልባት የምንስማማ ይመስለኛል። አይመስላችሁም? ምናልባት መንፈሳዊያን ከሆንን ደግሞ የህይወት መጽሐፍን እንዳለ መጽሐፍ ቅዱስ ይነግረናል። ማለት ስለእያንዳንዳችን ከውልደት ጀምሮ እግዚአብሔር እኛን በአሸናፊነት ገልጦ ወደዚህ ምድር ሲያመጣን ሊሰራ ያሰበው ነገር ክሊርሊ የተቀመጠ እንደሆነ ይነግረናል መጽሐፍ ቅዱስ። ይሄን ምለው ህይወት በጣም ሲሪየስ ጉዳይ እንደሆነና ሪሊ ሲሪየስ ከሆነ ደግሞ ሪኳየር የሚያደርገው ቲንኪንግን ነው። አስበን ኢማጂኔሽናችንን ተጠቅመን ስለኛ የተጻፈውን ነገር ወደ ማግኘት ራሳችንን ወደ ማወቅና ወደ መሆን የመሄድ ሂደት ነው ማለት ነው። ሐሳቤን አገኛችሁት? ወረቀቱን ላሳያችሁ ነው ባይዘዌ ይሄንን እዩት። ከዚህ ሐሳብ ጋር ስለሚያዝ ይሄንን እዩት ቤታችሁ ሲሪየስሊ ለማለት ፈልጌ ነው ያልኩት። ያለውት ግን በተለይ አማኝ ለምንልና በመጽሐፍ ቅዱስ ትምህርት ህይወታችንን የምንመራ ሰዎች የተጻፈ ነገር አለ ብለን የምናስብ ከሆነ ከተጻፈው ማንበብ አለብን። አይመስላችሁም? ስለማን ከተጻፈው? ስለ ራሳችን አይደለም? ስለ ራሳችን አይመስላችሁም? ለዛ ስንቀመጥ ነው። ግን ለዛ ስናስብ ነው። ኢማጂኔሽኖቻችንን ስንጠቀም ነው። ምንድነው በቀኑ መጨረሻ እንዲነበብ የምትፈልጉት? ምንድነው at the end of the day accomplish ማድረግ የምትፈልጉት? የተጻፈውን አይደለም? በእውነት እንደው ዲዛይር እኔ እንደው እግዚአብሔርን እከተላለሁ የሚል ሰውና እግዚአብሔር በዚህ ስርዓት ውስጥ ነው ነገርን የሚመራው ብሎ የሚል ሰው ከዛ ውጪ የሆነው ህይወት ሰክሰስፉል የሚያደርገው አይመስለኝም። አይደለም? እውነተኛው ሰክሰስ የሚለካው ራስን መሆን ስለሆነ ማለቴ ነው። ስለዚህ ወደ ራሳችን የምንመጣበት መንገድ ደግሞ ጊዜ ወስደን ራሳችንን ስንፈትሽ ነው። ቅድም እንዳየናቸው ኤክሰርሳይሶችና ከዛ በላይ በሆነ እይታ ውስጥ አይዲያ ስለሚሰጡን ራሳችንን ስንመረምር ስንፈትሽና ቻሌንጅ አድርገን ራሳችንን ካገኘነው ኢንፑት ጋር አጀስት አድርገን አስተካክለን ኮሚትድ ሆነን ስንንቀሳቀስ ወዴት እየሄድን ያን ጊዜ ወደ ትክክለኛው ማንነታችን ነው ማለት። ያ ሳቲስፋክሽን ይሰጠናል፣ ያ ውጤታማ ያደርገናል፣ ያ የትግል ኑሮ ውስጥ አያስገባንም። ይሄን ስል ለዓላማችን ትግል የለም። ቅድም እንዳልኩት ኮሚትመንታችን ዋጋ ያስከፍልም እያልኩ አይደለም። ግን አላስፈላጊ የሆኑ ከዓላማችን ውጪ የሆኑ ወይም ደግሞ ቅድም ዩኒክነሳችንን የሚቃረን የጋራ ህይወት ውስጥ በመግባት የምንከፍላቸው ዋጋዎች ይቀራሉ። የምንከፍላቸው ዋጋዎች በሙሉ ውጤት ያላቸው ይሆናሉ ማለት ነው። ለምን? በመንገዳችን ውስጥ የሚያስፈልጉ ክፍያዎች ናቸው። እንደነ ዮሴፍ የመሳሰለው አይነት ህይወትን ስትመለከቱ አሁን በቃ ለሰው ግርም የሚል ነገር ነው። የማይመቹ ነገሮች ናቸው። ግን በዛ የራእዩ መንገድ ላይ እየሄደ የከፈላቸው ዋጋና ሪዋርዱ ከሚጠብቀውና አስቀድሞ በራእዩ ውስጥ ራሱን ካየበት በላይ የሆነ የህይወት ፍጻሜና መጨረሻ ነው የነበረው። ለምን? ከራሱ አልፎ ህዝብ ነበር አይደል? ኢቭን የሰው ህዝብ የሰው ሀገር ህዝብ ነው በሱ የተገለገለው አይደለም እንዴ? ስለዚህ ወርዝ ያደርጋል ለማለት ፈልጌ ነው። ይህን ያህል ሲሪየስ ነው ህይወት። በቃ ሪኳየር ያደርጋል መቀመጣችን፣ ማሰባችን። እነዚህ ሜካኒዝሞች የሚያግዙን ናቸው። በእርግጥ እንድንፈትሽ የሚረዱ ናቸው። እኛ ግን ራሳችን በራሳችን ጉዳይ ላይ ሪስፖንሲብል ሆነን እኔ ለራሴ ማለት ነው እንደ ቤተሰብ ኃላፊና እንደ ቤተሰብ መሪነቴ የምቀመጥበት ነገር አለ። እንደዛ ላይ ተጠርቻለሁ። ግን እንደ ኢንዲቪጁዋል የራሴን መንገድ እየጠበጠብኩ ለመሆኑ ግን መፈተሽ አለብኝ፣ መቀመጥ አለብኝ፣ ማየት አለብኝ፣ መለካት አለብኝ፣ የሚለካ ነገር ማውጣት አለብኝ። ያንን አስፓየር ስናደርግ፣ ያንን ኤክስፔክት ስናደርግ ይገርማችኋል ህይወት አንድ ክሉ ስታገኙ ብዙ ክሉ ነው የምታገኙት። አንድ እውቀት ሲመጣላችሁ ፍሎው ከዛ በኋላ ደግሞ ከዛ ጋር ተያይዞ እንደ ማግኔት አንድ መስመር ሲለቀቅ በዛ መስመር ውስጥ ብዙ ነገር የሚያስፈልጋችሁ መጽሐፍ ሊሆን ይችላል እጃችሁ ላይ ይገባል። የሚያስፈልጋችሁ ኢንፎርሜሽን ሊሆን እጃችሁ ላይ ይገባል። የሚያስፈልጋችሁ ሰው ሊሆን ይችላል እጃችሁ ላይ ይገባል። ኮኔክሽን ሊሆን ይችላል፣ ፋይናንስ ሊሆን ይችላል። ምክንያቱም
የናንተ መንገድ ላይ ምን አለ? አቅርቦት አለ። የናንተ የሆነው አካሄድ ላይ ምን አለ? ሁሉ ጊዜ የተስተካከለ አካሄድና ያልተጣረሰ አካሄድ ስለሆነ የሚያስፈልገው ተሟልቶ ነው የምታገኙት ማለት ነው። የኬክ ጉዞ ነው እያልኳችሁ አይደለም፣ ግን የራሳችሁ ጉዞ ነው። ቢር የምታደርጉት መንገድ ነው። የምትችሉት የምታውቁት ያንን ነው፣ የናንተ ነውና ማለት ነው። ስለዚህ ይህንን ለማድረግ መቀመጥ አለብን። ለምን ነው የምንቀመጠው? ለማሰብ ነው። ጊዜ እንወስዳለን፣ እንፈትሻለን፣ እናያለን፣ ነገን እናያለን። ከዛ አልፈን እንሄዳለን። የሚቀጥለው ሳምንት፣ የዛሬ ዓመት መግፋት እንደምትችሉት 5 ዓመት የት ላይ ነው? በቃ የዛሬ 20 ዓመት እግዚአብሔር የጊዜ እጥረት የለበትም። እውነቴን ነው የምላችሁ። መግፋት ይቻላል አይመስላችሁም? ይቻላል። እንደ እምነታችሁ እንደ ግብአታችሁ እናንተ እንዳላችሁ ዕውቀትና መረዳት ልክ ማለት ነው። ኢኩፕድ ከሆናችሁ ፈርዘርም ልትሄዱ ትችላላችሁ። ይደረስበታል። ይሄን ሀገር ተመልከቱ። የዚህን ሀገር ፋውንደርስ ብታዩ በጣም ያስደንቃሉ። በቃ የሰሩት ስራ ምናምን ስቲል እስካሁን ድረስ የሀገሪቱ መልክ ነው የሚባለው አንከር ሆኖ ያዘው ብዙ ነገር የተሰራው በቃ ከዛ ወዲያ ሆነው ዛሬ ላይ ያዩ ሰዎች ናቸው። የሚገርም አይነት ስርዓት የሰሩ ማለት ነው። ነገር አይዳብርም አይለወጥም እያልኳቸው አይደለም፣ ግን ኮስት ያደረጋቸው እና አብርሃም ሊንከን አሁን በዛ ዘመን የሰሩትን ስራ ስትመለከቱ በቃ ከመንገድ የወጣ ህይወታቸውን በቃ አጣብቂኝ ላይ ከተተ ምናምን በዛ በባርነት ዘመን ጊዜ እንደዛ ያለ ነገር ይዞ መውጣት ማለት ነው አይደለም። እና ብዙ ነገሮች በግለሰቦች ተሰርተዋል። የተለቀቁ ሰዎች ናቸው ግን እነዛ ፍሬን ይዘው ማይነዱ ማለት ነው አይደል? አንዳንድ ጊዜ ታውቃላችሁ ኢትዮጵያ ሆናችሁ በተለይ በዚህ በእንትን ስለሆነ የምንረዳው ምንድነው የሚባለው ማኑዋል ስታንዳርድ አንዳድ ስለሆነ ሁሉ ጊዜ እጅ ፍሬን እንጠቀማለን። ሁሉ ጊዜ አንዳንዴ በቃ ቅርቅር አድርጋችሁ ስባችሁ አስነስታችሁ ነገር መኪናው በቃ ሞቱን ሄዶ ነው በቃ የምታውቁት። አንዳንዴ አብርቶ ምናምን ነገር ድምፁ ተቀይሮ እንደዛ ገጥሟችሁ ላይሆን ይችላል። እኔ ገጥሞኛል መቼም። እንደዛ ህይወት ሊሆን አይገባም። ራሳችሁን ሳትለቁት ማለት ነው ወደ ማንነታችሁ የማይመቹ ነገሮች አሉ። በብዙ መልኩ ተግዳሮት ሊኖር ይችላል። ግን ወደ ራሳችሁ ነገር ግን ስትለቀቁ ወደዚያ ያያችሁ ስትገፉ ጥቂት በጥቂት እየሆናችሁ ትመጣላችሁ ማለት ነው። ሪያላይዝ ያደረጋችሁ ትሄዳላችሁ። አስቀድማችሁ ኤክስፔክት ያደረጋችሁት አስቀድማችሁ የጠበቃችሁትን በእምነት ማለት በእምነት ያያችሁትን ነገር ኤክስፔክቴሽን ያልነው ቀደም እምነት ያልነው ነገር ትልቅ ቁልፍ ነገር ነው። አብርሃምን ቀደም ብለን እንዳልነው እግዚአብሔር ኢማጂኔሽኑ ላይ ለመስራት አንዴ አሸዋ ሲያሳየው፣ አንዴ የሰማይ ከዋክብት ሲያሳየው፣ አንዴ ምድርን ስፋት፣ አንዴ ምድርን ርዝመት እያለ ብዙ ነገር በሱ ሲቀርጽበት የነበረው ነገር እስኪቀረጽ ድረስ ምንም ነገር እንዳልሆነና ስዕሉን ሲይዘው ግን ነገር በህይወቱ መገለጥ እንደሚጀምር እንደዛው ልታገኙት ይገባል ማለት ነው። ለዛ መቀመጥ ያስፈልጋል። ለዛ ማሰብ ያስፈልጋል። ደጋግሜ ኤምፋሲስ የማደርገው እዛ ላይ ነው። አንዳንድ ሰዎች ህይወታቸው ላይ ያለውን ተግዳሮት ማስወገድ የማይችሉበት ነገር ለእንደዚህ ያለው ስርዓት ራሳቸውን ስለማያዘጋጁ አውቁትም። በጣም ይዝላሉ፣ በህይወት በጣም ይደክማሉ፣ በጣም ይወጣሉ ይገባሉ። ግን ምንም ፈቅ የሚል ነገር የለም። በጎሊና ኖሯቸው በተለይ መታቋቸው እንኳን ሊሆን ይችላሉ። በቃ በህይወት ጥረታቸው በህይወት ድካማቸው ትዊስት ሲያደርግ ህይወታቸው አንዳንድ ጊዜ ይታያል። ቢኮዝ ይህን ቻሌንጅ በህይወታቸው ላይ ሸሽተውታል ማለት ነው። ለመቀመጥና ለማሰብ አስቦ ደግሞ ውሳኔ ለመወሰን ወስኖ ደግሞ በእምነት ለመራመድ ማለት ነው። ስለዚህ ኤክስፔክቴሽናችን ወሳኝ ነው። ኤክስፔክቴሽን ስል ባይዘዌ በጣም ሳይንስም ወደዛ ሐሳብ እየመጣ ይመስለኛል። እንግዲህ ወደ ብርሃኑ ነው ምዞሩ። አንዳንድ ይሄ ፈርዘር ከፊዚክስ ከምናምን ጋር የተያዙ ነገሮች በተመለከተ ማለት ነው። አንድ ጊዜ ያነበብኩት አንድ ስለ ኳንተም ፊዚክስ ሳይንቲስቶች አንድ ወቅት ይመስለኛል ፎቶንን ባይዘዌ ኳንተም ፊዚክስ ስለ ማተርና ኢነርጂ የሚያጠና ሳይንስ ነው። በአተምና በሰባተም ደረጃ ማለት በኤሌክትሮን ደረጃ ያንን የሚያጠና ሳይንስ ነውና ፎቶን ይመስለኛል በዌቭ ደረጃ እያዩት እያለ ምን ይመረምሩ ነበር? ምን ያስተውሉ ነበር? ኦብዘርቭ የሚያደርጉት ሳይንቲስቶች ወይም ደግሞ ተመራማሪዎቹ
ምልከታቸውን ወይም ኤክስፔክቴሽናቸውን በነገሩ ላይ ሲቀይሩ በዌቭ ስርዓት ቢሄቭ ያደርግ የነበረው እነሱ ኤክስፔክት ከማድረጋቸው የተነሳ ወደ ፓርቲክልነት ከዌቭነት ማለት ነው ኮላፕስ ሲያደርግ እንዳዩት ይናገራሉ። በአንጻሩ ግን ምልከታቸውን ትተው በቪዲዮ ካሜራ እንዲቀረጽ አድርገው ሲሄዱ ማለት ነው ያንን ኦብዘርቬሽን ትተው ሲሄዱ እንደገና ተመልሶ በዌቭ ደረጃ ምን ይሉታል? ኦብዘርቪንግ ፈንክሽን ኮላፕስ ኦብዘርቭ በማድረጋቸው ወይም በመመልከታቸው የተነሳ ማለት ከኤክስፔክቴሽናቸው ጋር ማለት ነው ኦብዘርቭ እያደረጉ በነበረበት ጊዜ ቢሄቭ ያደረገበት ነገርና ከኦብዘርቬሽናቸው ውጪ ነገሩን በመመልከቻ ወይም በቪዲዮ በሚቀርጹበት ጊዜ የሚያሳየው ቢሄቪየር የተለየ ነው ማለት ነው። እና ሳይንስ ወዴት እየተጠጋ ነው? ወደ ጥንቱ ነገር እየተጠጋ ነው ማለት ነው። ኦብዘርቭ ማድረግ ኤክስፔክት ማድረግ የነገሮችን ወይም ሪያሊቲን የመቀየር ነገሩን እያዩት ነው። አሁን ያለው ኮንሴፕት ልላችሁ የፈለኩት ነጥብ ይሄን ነው ማለት ነው። እንዴት አድርጎ ዙሪያችንና ሪያሊቲያችን የምንቀይርበት አካሄድ ከኛ ጋራ ነው እንጂ የሚያያዘው ሪያሊቲ እኛን ይቀይራል ብለን በሪያሊቲ ውስጥ ራሳችን አጀስት ለማድረግ ብንታገል ብዙ ያስቸግራል። በእርግጥ ይሄ በሃይፖቴሲስ ደረጃ ያለ ነገር ነው። ሲንተሳይዝድ ሆኖ ወይም ቴሲስ ሆኖ የተሰራበት ያለ ነገር ነው ማለት አይደለም። ግን ቱ ዛት ሌቭል ግን ሳይንስ እንኳን ወዴት እየመጣ ነው? እንዴት ኤክስፔክቴሽኖች ሪያሊቲን ሊቀይሩ የሚችሉበት ሁኔታ እንዳለ የሚያሳይ ነገር ላይ ተደርሰዋል ማለት ነው። ብዙ ነገሮች እንኳን በዚህ በ40 ዓመት እንኳን እኛ እንኳን ስናይ በእውነት ብዙ በቃ ተአምር ሊመስሉ የሚችሉ ነገሮች የሆኑበት ዘመን ነው። ምክንያቱም የብዙዎች ሰዎች ኢማጂኔሽን በጣም ተለቆ ስለሚሰሩ ብዙ ለውጦች አሁን ስናየውን በዚህ በሞባይል ፎን ውስጥ ያለውን አፕሊኬሽን ስንመለከት አሁን አስታውሱ ከ30 እንኳን ዓመት በፊት እንኳን ስንመለከት ያን ሞባይል ጊዜ ትልልቅ እንትን በነበረበት ሰዓት እንኳን በዛ መነጋገር እንኳን ቢግ ዲል ነበር አይደለም እንዴ? አሁን ቲቪውም ምኑም ግብይቱም ሁሉ ነገር እንኳን በዛ ስንመለከት how much ሰዎች ምን ያህል ፈርዘር እንደሰሩ የአንድ እውቀት መምጣት ለሌላ እውቀት መምጣት እንዴት አቅም እየሰጠ ነገር እየረቀቀ በጣም ዲቴል የሆነ ያደገ እንደመጣ ያሳየናል። the same thing በግልም ህይወታችን እንደዛው ሊሆን ይችላል። እኛ እንግባበት እንጂ እኛ ፈርዘር ራሳችን ቻሌንጅ እናድርገው እንጂ አንድ እውቀት አንድ መረዳት ብዙ መረዳቶች ሊያመጣል ቢችል ፖዚሽን ላይ ነው የምናደርገው። ምን ስንሆን ስንቆም እኛ ቀደም እንዳልኩት በቃ በተማርነው ነገር ላይ በሰማነውና ይሄ ነገር ፓወርፉል ነው የኔን ህይወት ኢምፓክት ያደርጋል ብለን ባልነው ነገር ላይ ሜዲቴት ስናደርግ ስናስብና ማይንዳችንን ስናሰራ ስናውጠነጥነው ያንን ስንጫወተው ያንን ስንነጋገረው ያንን ኮንፌስ ስናደርገው ያንን ስናስበው ያንን ስናደርገው ራሳችን ምን ሆነ እናገኘዋለን? በዛ ህይወት ገብተው እናገኘዋለን ማለት ነው። ስለዚህ ቬሪ ኢምፖርታንት ስለሆነ እዛ ላይ ኤምፋሲስ አደርጋለሁ ማለት ነው። ፈጠን ብዬ ነው ማልፈው። አንዳንዶቹን ስላይዶች አልፋቸዋለሁ ከጊዜ አንፃር ያው አስቀድመን መጀመር ስላልቻል የሰክሰስ ሳይክሎች አሉ። ፕላኒንግ አክሽን የምንወስድበት ከዛ ደግሞ ፊድባክ መልሰን ደግሞ የምንገመግምበት ካገኘነው ውጤት አንፃር መልሰን ኤቫሉዌት የምናደርግበት ከሴት ባካችን ወይም ደግሞ በሂደት ካጋጠመን ነገር አንፃር ደግሞ መዝነን የምናስተካክለው ነገር ይኖራል። ብዙ ናቹራል የሆነ የሰክሰስ ሂደት ስለሆነ እዛ ላይ ጊዜ አላጠፋም። አንዳንድ ጊዜ ቅድም እንዳልነው ያው ሚስቴኮችን ወይም ውድቀቶችን ኤክስፔክት ማድረግ የተገባ ኢን ሴንስ ኤክስፔክት ማድረግ ሳይሆን ልንደነቅበት አይገባም ማለት ነው። ስህተቶች ይሰራሉ። ብዙ ጊዜ ሲባል እንደሰማ ነው የማይሳሳት ሰው ማን ነው? የማይሰራ ሰው ነው። ሰው ልክ መስራት ሲጀምር ብዙ ጊዜ ሰዎች እንዲህ ያሊሉ ይችላሉ አይደል? ስለሰራ ምን ሊሆን ይችላል? ሊሳሳት ይችላል። በዛ መንገድ ሄዶበት ስለማያውቅ በዛ መንገድ ሄዶበት አያውቅም። ስለዚህ
ትራያል ኤንድ ኤረርም ሊኖር ይችላል። አስቦም አቅዶም ይስራው። ግን ሰክሰስ ሬቱ ሃይ ቢሆንም ስህተቶችና ዋጋ መክፈሎች ይኖራሉ ማለትና ብዙ መደነቅ አያስፈልግም። ይሄ ያው ጥቅል ሐሳቡ ነው። ይሄ በጣም ኢምፖርታንት ነገር ነው። አንዳንድ ሰዎች አቅደው አክሽንን ግን ከሌላ ሰው ይጠብቃሉ ወይም ደግሞ ዝም ይላሉ። እኛ ካልሰራ ነው ማንም አይሰራውም። ይሄ አቲቲዩድ በደንብ መኖር አለበት። ይሄ የቼንጅ ሳይክል ነው። ያው ወደ ሰክሰስ ስንሄድ ለውጥ እያመጣን ነው። በህይወታችን የለውጥ ሂደት ውስጥ እየገባን ነው። ብዙ ጊዜ አንድ ቦታ ላይ ተቀምጠን ሳለን ፍሪዝ እናደርጋለን። እዛ ቦታ ላይ በመቆየታችን የተነሳ ከኑሮው፣ ከስራው፣ ከተለማመድነው የህይወት ስርዓት የተነሳ ስልክ ነው ማንሳት ያለበት ሰው ሊያነሳ ይችላል። ግን ካልተቸገርን እንቀጥላለን። እኛ ይህን ሳይክል ምን ለማለት ነው? ይሄ ላይ ተመልሰን አንድ ነገር አቅደን አንድ ነገር ሰርተን እንደገና ደግሞ ወደ ሌላ ለማደግ የተዘጋጀ ልብ ከሌለን በዛው ነገር ላይ ምን ልንሆን እንችላለን? እዛው ላይ ደግሞ ፍሪዝ ልናደርግ እንችላለን። ሀሳቡን አገኛችሁት? ዲስትራክትድ ሆናችሁ አይደለ? በዚህ ስልክ ይሄ በጣም ትሪኪ ነው። በእውነት ነው የምላችሁ። ቅድም እንዳልነው ጎሎችን ለይተን ካላስቀመጥን በስተቀር አንድ ቦታ ላይ ባገኘነው የተሳካ ግብ እዛው ላይ ስንቆይ ምን ልናደርግ እንችላለን? ፍሪዝ ልናደርግ እንችላለን። ስለዚህ ሁልጊዜ የምንፈትሸው አካሄድ ነው ማለት ነው። አንድ ቦታ ላይ አለህ በህይወት እዛ ቦታ ላይ ስትሆን አይምሮህም፣ ሰብኮንሽስህም፣ ሰፈርተኛውም፣ ሰውም አንተም ራስን የምታውቀው በዛ ነገር ውስጥ ነው። የምታውቀው የምትታወቀው ማለት ነው። ከዚህ የተነሳ ነገር በዛ ውስጥ የመቆየት ቴንደንሲው ከፍተኛ ነው በህይወት ወይም ፍሪዝ የማድረግ ማለት ነው። በዛ ነገር ላይ አንዳንድ ሰው አላያችሁም? ኮምፎርት ዞን ኤግዛክትሊ ኮምፎርት። አንዳንድ ሰው አላያችሁም? 35 ዓመት ሙሉ ለምሳሌ የኢትዮጵያ ንግድ ባንክ ሰራው እና በጣም ፕራውድ ሆኖ ሲናገር ለምሳሌ ተሰማ ትችላል። ምሳሌ ነው በአንተ ሙያ ውስጥ ልናገረው ይሄን አላጋጠሙ እንደዛ ለሰዎች በቃ ጡረታውን አስከብሮ ምናምን ነገር በቃ ጮቤ ይረግጣል። ያው ማለት በሱ እይታና ደረጃ ጥሩ ነገር ነው፣ ኤክስፔክቴሽኑ ያ ስለሆነ ማለት ነው። ግን ሰውየው ምን አድርጓል? ፍሪዝ አድርጓል። እዛ ጋር ለብዙ አመት ፍሪዝ አድርጓል አይደለም እንዴ? ቼንጅ ምንድነው የሚያደርገው? ከዛ አንፍሪዝ ነው የሚያደርገው። ኮምፎርት አይሰጠውም። ሂታፕ ያደርገዋል አይደለም እንዴ? ስለዚህ ከዛ ፍሪዝ ያደረገነ ሼክ ስታረገው ብዙ ነገር የሚወድቅ ነገር አለው አይደል? በቃ ከኮምፎርት ዞናችሁ የሚያስወጣችሁ ሁሉ ቻሌንጅ ያደርጋችኋል በህይወት። አንፍሪዝ መልሶ ደግሞ በዛም ነገር ላይ ፍሪዝ ያደርጋል። ቼንጅ መጣ፣ አንፍሪዝድ ሆንክ። አጌን ዩ ጎ ባክ ይሄ ነው ኮንሴፕቱ። ስለዚህ ዋችፉል መሆን አለብን ማለት ነው። በህይወት ኮምፎርት ዞናችን ላይ ብዙ ልንቆይ አይገባንም ማለት ነው። ሊመቸን ይችላል፣ ብዙ ነገር ተስተካክሎ ስሙዝ የምንሄድበት አካሄድ ነው። ግን ወደ ህይወት ግባችን የምንሄድበት አካሄድ ላይሆን ይችላል። የሚመቸን ግን ቦታ ነው ማለት ነው። ስለዚህ ሀሳብ አለ ኢሳያስ? በሁለቱም መሄድ ይችላል። ግን
አሁን እኛ የምንነጋገረው ለውጥ ስለማምጣት በህይወት ስለማደግ ስለ ዓላማ ነው እና መጀመሪያ ላይ አስበህ ስትነሳ አቅደህ ስታደርግ አሁን አንፍሪዝ አደረግከው የነበረውን ነገር ሼክ አድርገህ መንቀሳቀስና ወደፊት መሄድ ጀመርክ። ሙቭ ኢትስ አ ሳይክል ነው የሚለው። ስለዚህ ቼንጁ መልካም ሆኖ ግን ስቲል እዛም ላይ ከቆየህ ፍሪዝ ማድረግ አለ ማለት ነው። ቅድም እንዳለው የሚረዱ ሀሳቦች ሬዚስታንሶችን በሂደት የምናደርጋቸውን የምንከፍላቸውን ዋጋዎች ለማቅለል ፍሌክሲብል መሆን ሜንታሊ ፕሪፔርድ መሆን ማለት ነው። ለቻሌንጆች ለአንዳንድ ለማይመቹ ነገሮች የተዘጋጀ ስነልቦና በጣም ያስፈልጋል ማለት ነው። ኮንፊደንት መሆን በራስ መተማመን ወሳኝ ነው። ኔጌቲቭ ፊሊንግስ ይኖራሉ። አሁን የወደቀ ሰው መቼም ብዙ ጊዜ ሲያለቅስ ነው እንጂ ሲስቅ አይታይም አይደለም። በጣም አስቸጋሪ ከሳቀ በርግጥ በጣም ሳይኮሎጂካሊ በጣም ስትሮንግ መሆን አለበት አይደለም እንዴ። ምናልባት አወዳደቁም ቀላል ሊሆን ይችላል። ካለበለዚያ ግን ብዙ ጊዜ መውደቅ አያስቅም አይደለም። ስለዚህ እንደዛ ያሉ ፊሊንጎች ወደ ህይወታችን ሲመጡ ምን መሆን የለብንም፣ ብዙ መደናገጥ የለብን። በጣም ኮመን ነው። ሴንሶቻችን ስሜቶቻችን አላርም ሊያረጉን የተሰሩ ስርዓቶች ናቸው፣ እየነገሩ ነው። ግን ያራው ስለዚህ አዌር እስከሆን ድረስ ብዙ ችግር የለም። ስለዚህ መረዳት አለብን። እንደው በቃ በዛ ሳይክል ውስጥ ማጠንጠን የለብንም ማለት ነው። በቃ ወደኩ በቃ የኔ ነገር ምናምን ያን ግን ከቀጠል አሁንም የተጎዳን የምንሄድበት አካሄድ ነው እንጂ የሚጨምረው የመነሳትና ጠራርጎ አቧራን አራግፎ መንገድ የመቀጠል ነገር አይሆንም ማለት ነው። ስለዚህ አዌር መሆን ይረዳል ማለት ነው። እርዳታ ካስፈለገን ደግሞ ሰፖርት ያስፈልገናል። አንዳንድ ጊዜ ለትዳር ጓደኛችን ሊሆን ይችላል፣ ለህይወት ጓደኛ ፍሬንዶቻችን ሊሆን ይችላሉ። ከኛ ለሚበልጡ ግን ከፒሮቻችን ሊሆን ይችላል፣ ከአካባቢዎቻችን ካሉ ጓደኞች እርዳታ መፈለግ አለብን። ከማን ነው ግን እርዳታ መፈለግ ያለብን? አዎ ማለት እግዚአብሔርም ያቀርባችኋል፣ ግን ከኛ ከሚበልጡ ነው። እንደ እውነቱ ልንገራችሁ ከግሩፓችሁ ውስጥ if you are the smartest one ያንን ግሩፕ ልቀቁና ሂዱ። ከልቤ ነው የምላችሁ። በህይወት እናንተ ያላችሁበት ግሩፕ ውስጥ እናንተ ኮናችሁ ስማርቱ የሚለው ቃል ላይ ማለት አዋቂው ልበለው ምን እንደምለው አላውቅም። ማለት ኢን ኤሰንስ ግን አስተዋዩ ሰውና ማለት አይኪው ሊበልጧችሁ ይችላሉ ብዙ ሰዎች ገብቷቸዋል። ህይወት በዛ ብቻ ስለማይነካ ኢሞሽናል ኮሸንት አለ፣ ስፒሪቹዋል ኮሸንት አለ፣ ኢንተለጀንስ ኮሸንት አሉ። እነዚህ ሁሉ ተደማምረው ቅድም የሰው ሁለንተና ያልናቸው ነገሮች ናቸው አንድን ሰው ሙሉ የሚያደርጉት አይደለም እንዴ። ከዚህ የተነሳ በህይወት ሙላት የሚበልጧችሁ ሰዎች እናንተ ላይ ምን ያደርጋሉ? ይጨምራሉ፣ ያግዟችኋል፣ ያስኬዷችኋል፣ አይመቿችሁም፣ ቻሌንጅ ያደርጓችኋል፣ ይቆጧችኋል፣ ይገስጿችኋል፣ ወይም ደግሞ ይመክሯችኋል አይደለም እንዴ። እነሱ ያፈናጥሯችኋል። እናንተ ከሆናችሁ ግን በዛ ግሩፕ ውስጥ ብዙ ኃይል ታባክናላችሁ፣ ወደ ታች ላግ ታረጋላችሁ። ልትረዱ አይገባም እያልኳችሁ አይደለም፣ ግን ህይወታችሁ በነዛ ዙሪያ የሚያጠነጥን ከሆነ ህይወታችሁ ከነሱ ጥቂት ነው የሚበልጠው። at the end of the day ከዛ ፍቅ አይል። በገንዘብ ቁጥር ቢሆን ብዙ ጊዜ እንደውም በስታቲስቲክ የሚባለው 1-2 ብር ብትበልጥ ነው ይባላል ከጓደኞች በአማካይ የተጠና ጥናት ማለት ነው። በገንዘብ ስለሚያስረዳ ነው ይሄን ሐሳብ የምጠቅሰው እንጂ ይሄ ብቻ አይደለም። በጣም ዴንጀረስ ነው። ስለዚህ ነው ሁል ጊዜ ከሚረዱን ሰዎች ጋራ ከሰክሰስፉል ሰዎች ጋር ሰክሰስ ምን ይተዋል መሰላችሁ? በህይወት ክሉ ይተዋል። ባይዘወይ አላያችሁም? ኢትዮጵያ ሆናችሁ እርግጠኛ ነኝ ኢትዮጵያ የነበራችሁ ማለት ነው። አንዳንዶቹ እዚህ ሊወለዱ ጥቂት የቀራቸውም ወደዚህ መጥተዋሉና ምናልባት እነሱ ሊያስታውሱት አይችሉም። ግን ኢትዮጵያ አንዳንድ ቦታ ላይ ስትሄዱ የእግር መንገድ ታገኛላችሁ። የእግር መንገድ ተከትላችሁ ትሄዳላችሁ። አንዳንዴ በተለይ በኔ ዘመን አካባቢ እንጦጦ ምናምን እንደዚህ እንወጣ ነበርና ለዋና ለመሳሰለው ነገር እና እንጠፋለን ትንሽና ስንጠፋ አንዳንድ ቦታ ላይ እነዚህ ቅጠል ምናምን የሚሸጡ እንጨት የሚያመጡ ምናምን የሚሄዱባቸው የእግር መንገዶች አሉ። እነሱን ስናገኛቸው በእነሱ እንሄዳለን። ሰክሰስፉል ሰዎች በዛ ሄደው ነበር ማለት ነው። የሆነ ቦታ ላይ ፊገር አውት አድርገው የተሻለውን አቋራጭ አይተው እንደ ፒታጎረ ሰንጥቀው የሄዱና አንዳንዶቹም በርግጥ ያዞሩን አሉም ደግሞ ግን ለማለት የፈለኩት ሰክሰስ ምን ይተዋል?
አሻራ ይተዋል። ሰው በሄደበት መሄድ ይቀላል። የራስህን አሻራ መተው ይከብዳል። ግን መንገዱ የማን ነው? የራስ ነው አይደለም? እናንተ በዛ ስትሄዱ ብዙዎች በዛ መንገድ ምን ያደርጋሉ? ይጠቀማሉ። ያንን መንገድ መክፈት፣ በዛ መንገድ መሄድ ቻሌንጅ ሊያደርግ ይችላል። ወርዝ ግን አያደርግም? ያደርጋል። ስለዚህ ሰፖርት ካስፈለገን ሰፖርት መጠየቅ አለብን ማለት ነው። አንዳንዴ ይሄ ቀደም ላይፍ ባላንሳችን ላይ ባላንሱ እንዳይስት ማለት ነው። ቱማች ድሬን ካደረገን ጊዜ፣ ጉልበት፣ ገንዘብ ምናምን የመሳሰለውን ነገር አንዳንድ ጊዜ እገዛ ካስፈለገ እገዛ ምን ማድረግ አለብን? ማግኘት አለብን። ኢንፎርሜሽን ሊሆን ይችላል። እኔ ለምሳሌ አሁን ወደዚህ ደረጃ እንኳን ለመምጣት ይሄን መንገድ በቃ አንዳንድ ነገሮች ማድረግ ነበር። በቃ ሜሪላንድ ስቴት ኦፍ ሜሪላንድ ቢዝነስ ቢሮ ሄጄ እንደዚህ ያለ ሐሳብ አለኝ፣ ግን በምንድነው ሰርቲፋይ ላደርግ የሚችለው? ምን አይነት ነገር ነው እንደዚህ ሜንቶሪንግ ነገር እንደዚህ የሆነ ነገር ምናምን አለኝ እንደዚህ፣ ግን ምንድነው ወደዚያ ነገር የሚያስጠጋኝ? ምንድነው ሌጋሊ ይሄን ነገር ለመስራት የሚያስችለኝ? የሚገርም አይነት አይዲያ አገኘው። ሰፖርት ያስፈልገኝ ነበር። ገብቷቸዋል? ከህግ አንጻር በሉት ከእውቀት አንጻር በሉት you have to recognize your limitation። ሁሉ ነገር አታውቁ፣ ሁሉ ነገር አትችሉም፣ ግን ሁሉ ነገር ይቀርብላችኋል the right time። ምን ስትሆኑ? በራእያችሁ ላይ ስትሄዱበት ማለት the right time ምን ይሆናል? ይመጣል ያ ማለት ነው። ስለዚህ ሰፖርት በሚያስፈልገው ሰዓት ሰፖርት ማግኘት አለብን ማለት ነው። እነዚህም በብዛት አይተናቸዋል። ፊድባክ ያው የገመገሙ የመሄድ አካሄድ ነው። ቀደም ያልነው ፌለር አንሰክሰስፉል ፊድባክ ኢዝ ኖት ፌለር። አንዳንዴ ለኛም የማይመቹ ውጤቶች ማግኘታቸው ወይም ደግሞ የወደቅን ሲመስለን የግድ እንደወደቅን አድርገን መቁጠር የለብንም። ልክ እዛ በስዕሉ ላይ እንዳየ ነው። It's your reaction to feedback that will determine your success or failure። ይሄ በጣም ኢምፖርታንት ነገር ነው። አንዳንዴ ኦቨር ሪያክት እናደርግና ቅድም እንዳልኩት የኔ ነገር ምናምን ነገር እኔ ድሮም እኮ አይሆንልኝም እኔ ነገር ጀምሬ እነዚህ wrong beliefs በጣም ነው የሚጎዱት ማለት ነው። Changing the goal, redefine success or not taking any corrective action is failure። ይሄ በጣም የሚጎዳን ነገር ነው። ዲፊትም ባይሆን አንዳንድ ጊዜ በቃ አንድ ነገር ገጠመን ብለን the whole ያስቀመጥነውን ኦብጀክቲቭ ሪቫይዝ የምናደርግ ከሆነ ወይም ደግሞ ጨርሰን የምናበላሸውና ቀዳደን የምንጥለው ከሆነ ጥሩ አይደለም ማለት ነው። ግን ከስህተታችን ከውድቀታችን የምንማር ከሆነ እንቀጥራለን ማለት ነው። ለአብዛኛው ውድቀት ምክንያት ፑር ፕላኒንግ፣ ላክ ኦፍ ኮሚትመንት፣ ቅድም ስናያቸው የነበሩት በተቃራኒ ነው ማለት ነው። ላክ ኦፍ ሰፖርት፣ ላክ ኦፍ ታይም፣ ሰልፍ ዳውት፣ በራስ መተማመን ምናምን ስንላቸው የነበሩ ምናልባት እየጻፍክ ይሆን? ይቅርታ እንትን አልኩብህ። እሺ when things go right focus on the causes. good planning, commitment, support of a mentor, time invested, self belief። በአብዛኛው ውጤታማ ከሆንን እነዚህ ነገሮች እየሰሩ ነው ወይም በእነዚህ ነገሮች እየተገለገልን ነው ማለት ነው። ሲምፕተሞቹ ቅድም የፌለር ምንድናቸው ስንል እንዳየናቸው እነዚህ ደግሞ የውጤታማነታችን ኢንዲኬቲቮች ናቸውና ውጤት እያገኘን ከሆነ ምን እያለን ነው? እግረ መንገዱን ጥሩ አቅደናል፣ ጥሩ ኮሚት አድርገናል፣ እንደገናም ደግሞ ጥሩ ምሳሌ እያየን ነው ማለት ነው። ባይ ዘ ዌይ እውነት ለመናገር ከሆነ ማንም ያለ ሰፖርት አይኖርም። ስንሰራ በብቻችን በራሳችን ቆመን በራሳችን አስበን አድርገን እስከ መጨረሻው እንድንሄድ ሆነን የተሰራን አይመስለኝም። በአንድም ወይም በሌላ መንገድ ሰፖርት ያስፈልገናል። እኔ በጣም ነው ማምነው፣ በጣም መንፈሳዊ ሰፖርት በሉት ታላቅ ሆኖ ምሳሌ ሆኖ የሚመራ ሰው ቢሆን በህይወታችሁ ሰው ከሌለ አካውንተብል የሆናችሁበት ራሳችሁን ቼክ የምታረጉበት ከሌለ በጣም አስቸጋሪ ይመስለኛል ሰክሰስፉል ለመሆን። you have to have somebody። ምናልባት በሃይማኖት ኤሪያ ላላችሁት ፓስተር ሊሆን ይችላል፣ I don't know። ግን somebody በህይወታችሁ ላይ ግን ከሌለ ብዙ ጊዜ ልቅ ነው ህይወታችን። መመዘንም አንችልም። መመዘን ብንችል እንኳን
ሰፖርት ማግኘት አንችልም። አውቶሪቲ በእኛ ላይ ኖሮት የሚረዳንና የሚያስተምረን ሊሆን ይችላል፣ ወይም በህይወት ምሳሌነት ኢምፓርት የሚያደርገን ወይም ደግሞ ለኛ ምሳሌ ሆኖ አንዳንድ ነገር የሚያካፍለን ሰው ከሌለ ህይወታችን ብዙ ፈቅ አይልም፣ ወይም ልንሸወድ እንችላለን ብንንስንል ማለት ነው። ስለዚህ በአንድም ይሁን በሌላ መልኩ ሁላችን ምን ያስፈልገናል? ሰፖርት ያስፈልገናል። የሚያግዘን ሰው መኖር አለበት። ሜንቶር ያስፈልገናል። ምሳሌ የሚሆነን ሰው ያስፈልገናል። ሜንቶር ስንል ባይዛይ ወይ ሜንቶር ማለት በአማርኛ አራያ ነው የሚባለው፣ ይመጥነዋል፣ ያውቃል ማለት አንድን ነገር መካሪ አይደለም። ኖ ካውንስለር ነው እሱ። ሜንቶር ማለት በዚያ መንገድ ላይ እሱ ሄዶ ላንተ ግን እጅ የሚሰጥ ማለት ነው፣ እንዲህ የሚይዝህ ማለት ነው። ኦልሬዲ ሄዶበታል፣ ስለሚያውቀው አይደለም። ብዙ ሰዎች እዚህ ሀገር ለምሳሌ በጣም በእውነት ነው የምላችሁ በጣም ያስተዋልኩት ነገር ብዙ አሉ፣ በተለያየ መልኩ የሚያግዙ ሰዎች አካዳሚካሊ ወይም ደግሞ በእውቀት ደረጃ የሚጠቅም ነገር ይሰጣሉ። ከዛ ያለፈ ነገር ግን ሊሰጥ የሚችል ማን ነው? ሜንቶር ነው። አሁን ብዙ ሰዎች ምሳሌ ሳገቡ ላገቡ ሰዎች የሚረዱ አሉ፣ በስራ ጉዳይ ማለት በሙያ ከሙያ አንፃር የሚያግዙ ሰዎች አሉ። ወይም ደግሞ በተለያየ ሙያ ዘርፍ የተለያየን ሰው የሚያግዙና የሚሰሩ አሉ። ግን ሜንቶሮች ግን በዛ ጉዳይ ላይ ምን አድርገዋል? ዋጋ ከፍለዋል፣ አልፈዋል። ሜንቶር ለነገሩ ደሞዝተኛ አይደለም፣ ወይም ስለተከፈለው ለአንድ ጊዜ የሚሰራ አይደለም። በአንተ ጉዳይ ላይ የህይወት ዓላማ ይዞ እስከ ወዲያኛው እስክትደርስ ድረስ አብሮህ የሚሄድ ማለት ነው። ኮሚትድ የሆነ ሰው ማለት ነው። እውነት ለመናገር ከሆነ በጣም ታፍ ነው፣ ግን ትታገዙበታላችሁ። እናንተም ደግሞ ለሌላው ሜንቶር ልትሆኑ ትችላላችሁ፣ ባለፋችሁበት ነገር፣ በተማራችሁበት፣ ዋጋ በከፈላችሁት ነገር ማለት። ስለዚህ ጥሩ ሜንቶር ያለው ሰው ሊሆን ይችላል ማለት ነው። ታይም ኢንቨስትድ ዴፊኒትሊ። ሌላው ፐርሲስታንስ ነው። ይሄ በጣም 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 ቅድም ከኮሚትመንት ጋራ አያይዘን ልናየው የሞከርነው ነገር ነው። ፐርሲስታንስ ነው። እዚህ ላይ የለኝም ሌላ ፐርሲስታንስ በሚል ነው ያሰፈርኩት። ግን እውነት ለመናገር ከሆነ ፐርሲስታንስ ብቻ ሳይሆን ፐርሰቨራንስም አለ። በህይወት ዓላማ ላይ በህይወት ጉዞ ላይ ሁለቱ ነገሮች በጣም ወሳኝ ናቸው። ፐርሲስታንስ ይመስለኛል ላይክ ፊዚክስ ላይ ለምሳሌ ኤፊሺየንሲ እና ኢፌክቲቪቲ ምናምን እንደምትለው አይነት አንዱ ሞር ኦፍ ከታይም ኤፊሺየንሲ ከታይም ጋር ነው የሚያዘው በአብዛኛው አይደለም። ኢፌክቲቪቲ ግን ኦብጀክቲቭ ከሆነው ነገራችሁ ጋራ ያንን ያቀዳችሁትን የሚያሰባችሁትን ነገር በሙላቱ የመስራት ወይም ያን ፐርፐዙን የማገልገሉ ነገር አንድ ነገር ኢፌክቲቭ ነው ያስብለናል አይደለም። ከኳሊቲው ጋር የተያዘ ነገር ነው። ግን ኤፊሺየንሲው ግን ከተገደበለት ታይም ጋራ ይያዛል። በእርግጥ ኤፊሺየንሲም ከኳሊቲ ጋር የሚያዝበት መለኪያ ሆኖ የምናይበት ሁኔታ አለ። ፐርሲስተንስም ትግስታችንን የሚያሳይ ነገር ነው። ግን ፐርሰቨራንስ ግን ባልተመቻቹ ሁኔታዎች በስቶርም ውስጥ በቃ ቻሌንጅ በሚያደርጉን ሁኔታዎች ውስጥ ዓላማችን ላይ እያየን የምንሄድበት አካሄድ ፐርሰቨራንት ያሰኘናል። ፐርሰቨራንስ ከዛ ጋር ይያዛል። ሐሳቤ ግልጽ ነው። ጽናት ነው ሁለቱም። አንደኛው ግን መጠበቅ በራሱ ጽናት ነው ማለት በኖርማል ኮንዲሽን ትጠብቃለህ። አሁን በቃ እንደ ገበሬ ማለት ግን ተመሳሳይ ናቸው። ቻሌንጂንግ በሆኑ ነገሮች ላይ ያንን ነው ለማለት
እውነት ነው። ስትናገር ይገርማል። ብሩስሊን አስብ ነበር በእኔና በብርሃኑ ዘመን። እሱ እንኳ ታናሻችን ነው በእርግጥ በታላቅ ወንድሙ ጊዜ አይ ዶንት ኖ ብርሃኑ ማይቶት ሊሆን ይችላል። ብሩስሊ በሰማኒያዎቹ አካባቢ የነበረ የታዋቂ የዚህ የቴኳንዶ አክተር የነበረ ነውና አንድ ወቅት አስታውሳለሁ ትሬኒንግ ሲያደርግ ሲናገር ከሱ የተወሰደ ኮንሴፕት ነውና እንትኖችን ጣውላዎቹን በተደጋጋሚ ሲመታ በቃ በጣም በሚያም መልኩ ማለት ነው፣ በጣም በሚጎዳ መልኩ በተደጋጋሚ እየመታ እንዴት ነው ያንን ያህል ስደበድብ እጅና ምህም እንዴት ነው የቻልከው ሲሉት አይ እኔ እኮ ያንን አልነበረም የማስበው በዛ ሰዓት ቻይና ሀገሬ ላይ ሰፈሬ ልጆኜ ማደርጋቸውና አንዳንድ ነገሮች በቃ የሚያስባቸውን የኋላ ነገሮች ያውጠነጠነ ያንን ያሰበውን ኮታ መጥቶ ይጨርስ ነበረ ማለት ነው። ምክንያቱም አላማው ግቡ ያስቀመጠውን ፐርሲስት አድርጎ እንደገና ደግሞ ችሎ ያንን ተቋቁሞ ያንን ትሬኒንግ መጨረስ ነው፣ ለነገ ለሚገጥመው ግጥሚያ ማለት ነው። በጣም አስቸጋሪ የሆነ ቻሌንጂንግ የሆነ ነገር እንደሚያደርግ እንደውም የሱ ማስተር ቻይና ውስጥ ሆኜ የኔ ማስተር በጣም ፎከስ ከማድረጉ የተነሳ ሳይነስ እንትኑን ያለ አኔስቴዚያ ሰርጀሪ እንዳደረገ ይናገር ነበር። ማለት በኖርማል እንትን ማለት ነው ያለ ምንም አኔስቴዚያ ፎከሱ ሲሊንግ ላይ ምናምን ነገር በቃ በዛ ሰዓት የሲሊንጉን ሳይዝ የሲሊንጉን ከለር ዋትኤቨር የሚያየው ነገር ላይ ከፍተኛ ኮንሰንትሬሽን በማድረግ አይምሮን ትሬን አድርጎ ያለምን አኔስቴዚያ እንኳ ማስተሬ እንትኑን ሰርጀሪውን ያደርግ ነበር። አንተ ለኔ ግንብ መምታት ትላለህ እና ለዓላማቸው ሰዎች እንደዛ ይጸናሉ ማለት ነው። ፐርሴቨራንስ እና ፐርሲስታንስ የግድ ያስፈልገናል ላሰብነው ነገር ማለት ነው። ግን አንድ ችግር ገጠመን ብለን ወይም ደግሞ ሌላም ችግር ካለፈው በኋላ ይሄኛው መጣ ብለን ለዛ ተግዳሮት ጊቭ አፕ ካደረግን የምንፈልገውን ለማግኘት ያስቸግራል ማለት ነው። ስለዚህ ፐርሲስታንስ በጣም ወሳኝ ነው። አክሽናችንን በማቀድ አክሽናችንን በመተግበር እንደገና ከፊድባካችን ጋር በተያያዘም እንደዚሁ የተለያዩ ሰዎች ናቸው እነዚህ በምሳሌነት የተጠቀሱት። እዚህ ላይ ስላይዴን ባቆም ደስ ይለኛል። እውነት ለመናገር ከሆነ ከማለዳው ሰዓት ስላሰብኩኝ አንድ 10 ደቂቃ 15 ደቂቃ የሚሆን ነገር አለኝ፣ ግን ወደዛ አልወስዳችሁም። ግን በዋናነት ደረጃ ሰዓታችንም 4 o'clock ነው። ከዚህ በላይ ቢይዛችሁ እናንተን ማዳከምና ማስተኛት ነው የሚሆነውና እዚህ ጋር ብናቆመው ደስ ይለኛል። በዋናነት ደረጃ ግን የመማራችን ወይም ደግሞ አብረን እዚህ በወርክሾፕ ደረጃ ይሄንን ነገር ይሄን ትሬኒንግ የመካፈላችን ነገር ወደ ኋላ ስናጠነጥነው ላይፍ ፐርፐስ እንዲኖረን በህይወትን ሲሪየስ ከመሆኗ የተነሳ ህይወት ወርዝ ስለምታደርግ በአላማ ለመኖር የቆረጠ ማንነት እንዲኖረን ያንን ደግሞ በትክክል ተቀበለነው ከሆነ ደግሞ እቤታችን ሄደን ጎል ምን እንድናደርግ ነው ሴት እንድናደርግ